ሰላም እንዴት ናችሁ? ወደ ዛሬ ሚዲያ ቤተሰቦች እንግዲህ አሁን የተሰሙ የተለያዩ ስፖርታዊ መረጃዎች አሉ። ከነዚህ ስፖርታዊ መረጃዎች መካከል የአትሌቶቻችን መታገድ የተሰማ መረጃ አለ። እንግዲህ አትሌቶቻችን እንዳይሮጡ የታገዱበት ይህ አዲሱ መረጃ ምንድነው የሚለውን በዝርዝር የምናየው ይሆናል። በነገራችን ላይ ከዚህ ከታገዱ አትሌቶች መካከል አንዱ በሪሁ አረጋዊ ነው። እንደሚታወቀው በሪሁ አረጋዊ በፓሪስ ኦሎምፒክ የብር ሜዳሊያ ካመጡ ኢትዮጵያውያን አትሌቶች መካከል አንዱ ነው። እንግዲህ እሱም ከዚህ በግድ ውስጥ ተካቷል። እንግዲህ የምትሰሙት ይሆናል። በሌላ በኩል ደግሞ በሪዮ ኦሎምፒክ እንግዲህ ዓለምን ሁሉ ያስገረመው የሮቤል ድርጊት አሁን መነጋገሪያ ሆኗል። በተለይ ሮቤል ሮቤል ኢትዮጵያን ወክሎ በሪዮ ኦሎምፒክ በዋና የተሳተፈ ሲሆን የዛን ጊዜ ደግሞ የዋና ፌዴሬሽን የነበሩት አባቱ አቶ ኪሮስ ነበሩ። እንግዲህ አቶ ኪሮስ አሁን ተመልሰው እንደገና ወደ ፕሬዝዳንትነት መጥቷል። በነገራችን ላይ የዛን ጊዜም ፕሬዝዳንት ነበሩ። ስለዚህ ጉዳይ የማጋራችሁ መረጃ አለ። እንዲሁም ደግሞ አዳዲስ የተሰሙ ሌሎች መረጃዎች አሉ። አብራችሁኝ ስትሆኑ የምትሰሟቸው ይሆናል። ወደ መጀመሪያ መረጃ ልለፍ። እድሜያቸው ወደ ጎዳና ውድድሮች እንዳይወጡ ትኩረት አድርጎ እየሰራ መሆኑን የፌዴሬሽኑ ፕሬዝዳንት አትሌት ስለሺ ስህን ተናግሯል። እንግዲህ በአትሌቲክስ ፌዴሬሽን ትልቅ ስራ እንደሚሰራ ነው የተረዳሁት። ጊዜም የለም ያለው አትሌት ስለሺ ስህን ዋናው ትኩረታችን ያለ እድሜያቸው ወደ ጎዳና የወጡ አትሌቶቻችንን ወደ ትራክ ውድድሮች መመለስ ነው ብሏል። አትሌት ስለሺ የትራክ አትሌቶቻችንን ከትራክ ማጣት የተነሳ ወደ ጎዳና ወጥቷል ያለው እድሜያቸው ገና ወጣት ያሉትን ማለት ነው። እንግዲህ ያለ እድሜያቸው ከትራክ ሲወጡ የተወሰነ ይሮጣሉ። ከዛ በኋላ ከሩጫ ውጪ ነው የሚሆኑት። ስለዚህ አትሌቶች ወደ ጎዳና እንዳይወጡ የተለያዩ ስራዎች እየተሰሩ ነው ብለዋል። በነገራችን ላይ በዚህ ወር በሪሁ አረጋዊ የመጀመሪያ ግማሽ ማራቶን ሊሮጥ እንደነበረ የሚታወቅ ነው። እንግዲህ በሪሁ በዚህ ሩጫው በተለይ ዳጎስ ያለ ክፍያ እንደሚከፈለው ሲገለጽም ነበረ። እኛ ግን እሱንም ማናጀሩንም የውድድሩን አዘጋጆችም አግባብተን እንዳይሮጥ አድርገነዋል ሲሉ የፌዴሬሽኑ ፕሬዝዳንት ስለሺ ስህን ገልጿል። አሁን በሪሁ በዚህ ወር በቻይና ውስጥ የሚካሄደው የ3000 ሜትር የቤት ውስጥ ውድድር እንዲሳተፍ አድርገናል። ስለሺ አክሎም ብዛት ያላቸው ታዳጊና ወጣት የትራክ ሯጮች እንግዲህ ወደ ማራቶን ፊታቸው እያዞሩ ነው። ይሄ ደግሞ ትክክል አይደለም ብለዋል። ይህን ስናደርግ ግን ጎን ለጎን ውድድሮች በብዛት እንዲፈጠሩ እንሰራለንም ብለዋል። እንደ ታላቁ ሩጫ ያሉ ውድድሮች እንዲበዙ ለአትሌቶች የተሻለ ሽልማት እንዲሸለሙ እንሰራለን። ይሄ ከሆነ አትሌቶች ወደ ጎዳና ወይም ወደ ረጅም ርቀቶች ገና በለጋ እድሜያቸው እንዳይወጡ ማድረግ ይቻላልም ሲል ስለሺ ተናግሯል። በሚቀጥለው ዓመት ከቻልን ብሔራዊ ቡድንን በመመለስ አትሌቶቻችንን አንዳንድ ነገሮች እንደግፋቸዋለን። ብዛት ያላቸው አትሌቶች ትራክ ላይ ቆይተው ወደ መጨረሻው ደግሞ ወደ ማራቶን የሚሄዱበትን መንገድ እናመቻቻለን ሲል የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ስለሺ ስህንም ተናግሯል። እንግዲህ እንደሚታወቀው በቅርብ እንኳ ወጣቱ ስፖርተኛ ስለሺ ባረጋ በስፔን ሴቪያ የግማሽ ማራቶን እንደተወዳደረ የሚታወቅ ነው። ሌላው ቀርቶ የእሱ ወንድም ሚኪያስ ባረጋም ሳይቀር ገና 20 ዓመቱ ነው። በግማሽ ማራቶን እሱም መወዳደሩና ሁለቱም ማሸነፋቸው አይዘነጋም። እንደነዚህ አይነት ወጣቶች ገና በለጋ እድሜያቸው ወደዚህ ወደ ረጅም ርቀት ወደ ማራቶን መውጣታቸው አግባብ አይደለም ነው የተባለው። በሪሁም እንግዲህ ይህንን የነ ሰለሞን ባረጋ ፈለግ ተከትሎ ነበረ እንግዲህ ለግማሽ ማራቶን ሊሮጥ የነበረው። አሁን ግን እነዚህ ወጣቶች በዚህ በረጅም ርቀት ለጊዜው እንዳይሳተፉ ታግዷል። 10,000 እና 5,000 እንዲሁም ደግሞ በ3,000 በእንደነዚህ ያሉት የትራክ ውድድሮች ላይ እንዲወዳደሩ ነው እንግዲህ አትሌቲክስ ፌዴሬሽን ውሳኔን ያሳለፈው። ወደ ሌላ መረጃ ሳልፍ አቶ ኪሮስ ሀብቴ የኢትዮጵያ ውሃ ስፖርተኞች ፌዴሬሽን ፕሬዝዳንት ሆነው ተመረጡ። የቀድሞ የኢትዮጵያ ውሃ ስፖርቶች ፌዴሬሽን ፕሬዝዳንት የነበሩት አቶ ኪሮስ ሀብቴ አጠቃላይ ከተሰጠው 12 ድምጽ 9 ድምጽ በማግኘት አሸንፏል ነው የተባለው። በኦሮሚያ ክልል የተወከሉት አቶ ኪሮስ ሀብቴ ከአሁን በፊት
ተቋሙን ለ8 ዓመታት በፕሬዝዳንትነት መምራታቸው የሚታወቅ ነው። አቶ ኪሮስ ሀብቴ በፕሬዝዳንትነት ዘመናቸው በሪዮ ኦሎምፒክ ልጃቸው ሮቤል ኪሮስን እንዲሳተፍ በማድረግ ወቀሳ ሲቀርብባቸው እንደነበረም አይዘነጋም። በወቅቱ ሮቤል ኪሮስ ካስመዘገበው ደካማ ውጤት ባሻገር በነበረው ተክለ ሰውነት የዓለም አቀፍ ሚዲያዎች መነጋገሪያም እንደነበረ የሚታወስ ነው። የተመለስኩት የሞተውን ስፖርት ለመመለስ ነው ብለዋል። እንግዲህ በተለይ ለኢቢሲ ስፖርት አቶ ኪሮስ ከምርጫው በኋላ እንደተናገሩት እንግዲህ የኢትዮጵያ ውሃ ስፖርተኞች ፌዴሬሽን ፕሬዝዳንት ሆነው በድጋሚ የተመረጡት አቶ ኪሮስ ሀብቴ የተመለስኩት የሞተውን ስፖርት ለማንቃት ነው እንግዲህ ያሉት። በምርጫው ከተሰጠው 12 ድምጽ 9ኙን እንዳገኙት ቅድም ገልጬላችኋለሁ። ከኢትዮጵያ ቴሌቪዥን ጋር ቆይታ ያደረጉት አቶ ኪሮስ ቀድሞ በነበራቸው የ8 ዓመት የስራ ጊዜ በተለይ ሪዮ ኦሎምፒክን በተመለከተ ለሚነሳባቸው ትችት የስፖርቱ ቤተሰብ ባልሆነ መንገድ ስለተረዳኝ ይቅርታ ጠይቃለሁ ብለዋል። በድጋሚ ወደ ኃላፊነት የመመለስ ፍላጎት እንዳልነበራቸው የገለጹት ፕሬዝዳንቱ የተመረጥኩት በስራዬ ነው ሲሉም ነው የገለጹት። የኢትዮጵያ ውሃ ስፖርቶች ፌዴሬሽን ትቸው እንደሄድኩ ባለበት ነው ያለው ያሉት አቶ ኪሮስ በየዓመቱ ውድድሮችን ማዘጋጀትና ሚኒማ የሚያሟሉ አትሌቶችን ማዘጋጀት ላይ ትኩረት አድርገው እንደሚሰሩ ተናግሯል። በሌላ የስፖርት መረጃ ኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ከካሜሮን ጋር ያደረገው የዓለም ዋንጫ ማጣሪያ ሁለተኛ ዙር የመጀመሪያ ጨዋታ 5-2 ተሸንፏል። ሁለቱም ብሔራዊ ቡድኖች የመልሱን ጨዋታ በሚቀጥለው ሳምንት ቅዳሜ አዲስ አበባ ቢቅላ ስቴዲየም ይደረጋል ተብሎ ይታሰባል። የካታላኑ ክለብ ባርሴሎና የዋናው ቡድን ሐኪም የነበሩት ካርሎስ ሚናሮ ጋርሺያ ዛሬ ምሽት ህይወታቸው ማለፉን በይፋ አስታውቋል። በዚህ ምክንያትም ባርሴሎና ቅዳሜ እንግዲህ ምሽት ከኦሳሱና ጋር ሊያደርገው የነበረው የሊጉ መርሃ ግብር በሌላ ጊዜ ተራዝሟል። የባርሴሎና መልበሻ ክፍል የሕክምና ባለሙያ ህልፈተ ህይወት መረበሹን የተለያዩ መረጃዎች እየወጡ ነው። የሕክምና ባለሙያው በባርሴሎና መልበሻ ቤት ውስጥ ትልቅ ቦታ የሚሰጣቸውና በሁሉም የሚወደዱ ባለሙያዎች እንደነበሩ ተዘግቧል። ይህንንም የሚያሳየው በተለይ የባርሴሎና ተጫዋቾች በኢንስታግራማቸውና በተለያዩ የሶሻል ሚዲያ ፕላትፎርሞችን በመጠቀም ሀዘናቸውን እየገለጹ ይገኛሉ። በእንግሊዝ ፕሪሚየር ሊግ 28ኛው ሳምንት የሊጉ መሪ ሊቨርፑል በአንፊልድ የሳውዛምተን 3-1 በሆነ ውጤት በማሸነፍ በ70 ነጥቦች መሪነቱን አጠናክሯል። ሊቨርፑል መሐመድ ሳላ 2 ጎሎችን ሲያስቆጥር ዳርዊን ኑኔዝ ደግሞ ቀሪውን አስቆጥሯል። ሊቨርፑል አሁን ላይ ከተከታዩ አርሰናል በ16 ነጥብ በመራቅ ሊጉን መምራት ላይ ይገኛል። ግብፃዊ ኮከብ ሞ ሳላህ በሊጉ 27 ግቦችና 17 አሲስቶች በማድረግ የሚስተካከለው ጠፍቷል። በሌሎች ጨዋታዎች የፔፕ ጓርዲዮላው ማንቸስተር ዩናይትድ በኖቲንግሃም ፎረስት 1-0 ሲሸነፍ፣ ብራይተን ፉልሃምን 2-1፣ ክሪስታል ፓላስ ኢፕስዊች ታውንን 1-0 አሸንፈዋል። ዛሬ ደግሞ አርሰናልና ማንቸስተር ዩናይትድ 1:30 ላይ ጨዋታቸውን ያደርጋሉ። ይህ ጨዋታ ከወዲሁ በደጋፊዎች ዘንድ እየተጠበቀ ይገኛል። ሞሐመድ ሳላህ በእንግሊዝ ፕሪሚየር ሊግ ታሪክ 5ኛው የምንጊዜም ከፍተኛ ግብ አስቆጣሪ መሆኑ ታወቀ። ሞ ሳላህ በእንግሊዝ ፕሪሚየር ሊግ ታሪክ 5ኛው የምንጊዜም ከፍተኛ ጎል አስቆጣሪ መሆኑ የታወቀው ትላንት ሳውዛምፕተን ላይ ባስቆጠራቸው 2 ግቦች በኋላ ነው። በፕሪሚየር ሊጉ 184 ጎሎችን ማስቆጠር የቻለው ሞ ሳላህ ከቀድሞ ከማንቸስተር ሲቲ አጥቂ ሰርጂዮ አጉዌሮ እኩል በመሆን የምንጊዜም 5ኛ ግብ አስቆጣሪነቱን ተጋርቷል። አፍሪካዊው ሞሐመድ ሳላ በ2024-25 የውድድር ዘመን እስካሁን በፕሪሚየር ሊጉ 27 ጎሎችን ማስቆጠር ችሏል። ውድ ዛሬ ስፖርት መረጃዎች ለአሁን ያስኳቸው መረጃዎች እነዚህን ይመስሉ ነበረ። አዳዲስ መረጃዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ተወዳጁን መልካም ጊዜ ይሆንላችሁ። ቻው ቻው።